ይሄንን ሁሉ ሚስጥር እየነገርኳችሁ እኔ ስራ እንዳታሳጡኝ እስከዛሬ ከሰራኋቸው ስራዎች ውስጥ ከፍተኛ ገንዘብ ያገኘሁበት የምትለዋች ስራ ማለት ነው በጣም ከምታስቡት በላይ ትልቅ ክፍያ ያለው የስራ ዘርፍ ነው። እዚህ ካሜሮች ታጋላችሁ በተለይ ፍሪላንስ ላይ የምትሰሩ ሰዎች ታጋላችሁ don't shoot me I'm just the messenger ይላሉ ፈረንጆቹ ለሊቱን ሙሉ 3 ቀን 4 ቀን አድሬ እስካም ተደርግ ያቃለው አንገታችሁን ደፍታችሁ እንዲህ ብላችሁ ነው የምትሰሩት ረጅም ሰዓት። በዚህ ዘመን ያላችሁ ሰዎች በዚህ ጊዜ ኢትዮጵያ ውስጥ የምትኖሩ ሰዎች ስራ የለኝም እያላችሁ እያማረራችሁ እንዳይሆን ብቻ ሰላም እንዴት ናችሁ ደህና ናችሁ ወይ ሜርሲ እንግሊሽ ነኝ እንግዲህ በዩቲዩብ ቻናል ላይ ዛሬም ድጋሚ ተከስቻለሁ ማለት ነው። ዛሬ ግን የምናወራው ወይም ደግሞ አንዳንድ ማሳያችሁ ነገሮች አንዳንድ ማብራራላችሁ ነገሮች ትንሽ ጠጠርና ጠንከር ያሉ ናቸው። ስለዚህ በደንብ ለመስማትና ተግባራዊ ለማድረግ ወገባችሁን አሰር አድርጋችሁ ካልሆነ እንዳትሞክሩት። ወደ ቪዲዮ ንግባ። በዚህ ዘመን ያላችሁ ሰዎች በዚህ ጊዜ ኢትዮጵያ ውስጥ የምትኖሩ ሰዎች ስራ የለኝም ገቢ ማገኝበት ምንም አይነት የስራ እድል አጥቻለሁ ሲቪን ይዤ ከቦታ ቦታ እየተንከራተትኩ ነው እያላችሁ እያማረራችሁ እንዳይሆን ብቻ ካጠገባችሁ ፊት ለፊታችሁ ተዘርግፎ ሽሮ መብያ የሚሆን ምግብ መብያ የሚሆን ራሳችሁን የምትደግፉበት ገቢ የምታገኙበት የሚሆን የስራ አማራጮች የስራ እድሎች የስራ መሰልጠኛዎች ፊት ለፊታችሁ እጃቸውን እግራቸውን አጣጥፈው ቁጭ ብለው እናንተ ነው እየተጠበቁ ያሉት። እናንተስ ታዲያ ምን እየሰራችሁ ነው? ስለዚህ ወይ እናንተ እነዚህን እድሎች ማየት አልቻላችሁም ወይም ደግሞ ያቋራጭ መንገድ ነው የሚመቻችሁ ማለት ነው። ደሞ እርግጠኛ ነኝ አልተሳሳትኩም ከሁለት አንዱ አይወጣም ምክንያታችሁ። በነገራችን ላይ ባቋራጭ ለመክበር በጣም ለምትታትሩ ሰዎች ይሄ ቪዲዮ አይሆንም አሳልፉት። እዚህ ቁም ነገር ያዘለ ቪዲዮ ላይ ብዙ ጊዜያችሁን ባታጠፉ እመክራችኋለሁ። ግን በትክክል ጊዜያችሁን አነስተኛም ቢሆን መጠን ያለው ገንዘባችሁን አንዳንዴም ገንዘብ ብዙም ሳይፈልግ ዋጋ ከፍላችሁ በብዙ የምታተርፉባቸው ስራዎች እጅግ በጣም ብዙ ናቸው። ለማመን በጣም ያስቸግር ነገር ነው አይደል? ነገር ግን ይሄ እውነታው ነው። ይሄንን ስላችሁ ደግሞ ያገኛችሁት እድልና ያገኛችሁት አጋጣሚ ወይም ያገኛችሁት የሥራ ዘርፍ ላይ ዘው ብላችሁ ያገኛችሁት ሙያና ያገኛችሁት የሥራ ዘርፍ ላይ መግባት የለባችሁ። ይሄ ትልቅ ስህተት ብቻ ሳይሆን በእኔ የግል እምነት ኪሳራም ጭምር ነው። የጊዜ የገንዘብ የሞራል ኪሳራን ያመጣል። በዚህ ቪዲዮ እኔ ከራሴ ልምድ የተማርኳቸውን ብዙ የተጠቀሙኝንም የተጎዳውባቸውንም ነገሮች እነግራችኋለሁ። እስቲ እኔ በግሌ ከሰራኋቸው ከሞከርኳቸው ከተማርኳቸው ካገኘሁባቸው ወይም ካተረፍኩባቸውና ደግሞ ካላተረፍኩባቸው እንዲሁም ይባስ ብሎ ከተጎዳውባቸው የሥራ ዘርፎች አማራጮችና እድሎች ውስጥ የተወሰኑትን ወይም በተቻለ መጠን አብዛኞቹን ልነግራችሁ ሞክራለሁ። አንደኛ ግራፊክስ ዲዛይን ወልጄ ቤት በተቀመጥኩ ሰዓት ኦንላይን ላይ የሚያስተምሩ ሰዎችን ኮርሶችን አይ ነበርና አፕሊኬሽኑን ቤት ዩኒቨርሲቲ ተማሪ ሆኜ በነበረኝ ብዙም እንዲ በመትል ኮምፒውተር ነበር እዛ ላይ ነበር ሞክሮና በጣም ስታክ ያደርግ ነበር ኮምፒውተሩ በጣም ያስቸግረኝ ነበር ለመስራት አይዲያ ደግሞ ይፈልጋል ተሰጥኦ ይፈልጋል ግራፊክስ ዲዛይን እንደምታውቁት እንደዚህ ብድግራችሁ መስራት ቀላል ነገር አይደለምና እንደዛ ለሊቱ ሙሉ አድራለው ለመለማመድ ማለት ነው ለመማር የሆነ ቪዲዮ ላይ ተማርኳትን ያየኋትን የሆነች የሰራልኝን ነገር ለማሻሻል ከዛ ከፍ ለማድረግ እንዳትጠፋብኝ ለማድረግ ብዙ ተከታታይ ቀናትና ለሊቶችን እየተለማመዱ ራሴን እያሰለጠንኩ በጣም ብዙ ቀናቶች ላይ ሞክሬያለሁ። ከዛ ሄጄ መጨረሻ ላይ ወይ ኮምፒውተር መቀየር አልቻልኩም ወይ ባለው ኮምፒውተር መስራት አልቻልኩም ያለሁበት ሁኔታ አልሆነኝም። ሲቀጥል እንደዛ ያንን ሁሉ እንኳን ተቋቁሜ እንዳልሄድ ግራፊክስ ዲዛይን ትንሽ ቆይቼ የተወሰነ ነገር መስራት ከቻልኩ በኋላ በቃ ከውስጤ ሞራሉ ጠፋ። ትግል ስለበዛብኝ ሳይሆን የግራፊክስ ዲዛይን ለመስራት የሚሆን አይነት ፍቅሩ ሞራሉ አልነበረም ውስጤ ማለት ነው። በቃ በዚህ ስራ ጥሩ አገኝበታለሁ ምናምን ብዬ ሰፍ ብዬ አስቤ ስለገባው ፊት ለፊት ስልጠናውን ከብዙ ዩቲዩብ ቻናሎች ላይ ቪዲዮዎች ላይ ስላየው ነበር። የግራፊክስ ዲዛይን ራሴን ማስተማሪ ራሴን ማሰልጠኔ እንግዲህ ጊዜዬንም ገንዘቤንም በልቶብኛል ማለት ነው። ቆይቶም ደግሞ ሞራሌንም በልቶብኛል። ሌላ ነገርም እንደዚሁ ተምሬ እንደዚሁ ውስጡ ደስታን ባጣስ ውስጡ የመስራት ሞራልን ባጣስ የሚል ስጋትን ሁሉ ፈጥሮብኛል ማለት ነው። እንኳን ሌላ ስራ ወጥቼ ልሰራበት ቀርቶ ማለት ነው። ሁለተኛ ቪዲዮ ኤዲቲንግ እንግዲህ አግኝቼበታለሁ አላገኘሁበትም የምለው አይነት የስራ ዘርፍ ነው። ቪዲዮ ኤዲቲንግ ራሴን ያስተማርኩት እዚሁ ዩቲዩብ ላይ ብዙ ማያቸውን ቪዲዮዎች እያየሁኝ ስልኬ ላይ እና እቺ አዝግ ኮምፒውተሬ ላይ ነበረ የመሰራ የነበረው። አሁንም በርግጥ ቪዲዮዎቼን ራሴ ነኝ የምሰራው ከአንዳንድ ቪዲዮዎች በስተቀር ፕሮፌሽናሊ ኤዲት አላስደረኩም። አብዛኞቹን እኔ ነኝ የምሰራው እና
ራሴን አስተምሬያለሁ። ብዙ ኤዲት ሳደርግ የሚቸግሩኝ ነገሮች አሉ። ኮምፒውተሬ ስሎው ነው። ስልኬ ራሱ ብዙ ስራ ስለምሰራበት በጣም ይግላል፣ ይዘጋብኛል። ኤዲት ያርኩ እንደገና ይመልስብኛል። በጣም ብዙ ተግዳሮቶችን እያለፍኩኝ ነው ኤዲት ማድረገው። እስካሁንም ግን አሁንም የምሰራበትን የስራ ዘርፍ ላይ እዚህ ሶሻል ሚዲያ ላይ የጠቀመኝ ዋነኛው ትልቁ የስራ ዘርፍ ወይም የሙያ ወይም ደግሞ ሀስል የምንለው ዘርፍ አይነት ቪዲዮ ኤዲቲንግ ነው ለኔ ትልቁ ማለት ነው። ያው በእርግጥ ተቀጥሬ ባልሰራበትም ሌላኛው ክሮሼቲንግ ነው። ክሮሼቲንግ ማለት የኪሮሽ ስራ ማለት ነው። የጥልፍ ስራ፣ የእጅ ስራ ማለት ነው። የጥልፍ ስራ እነዚህ ክራፍቶች ምናምን እሞካክር ነበረ። ከዚህ በፊት በነበረ ቪዲዮ ላይ እንደነገርኳችሁ ቦርሳ፣ ጫማ ምናምን እየሰራው ገና እንዳሁኑ ፋሽን ከመሆኑ በፊት ዩኒቨርሲቲ ተማሪ ሆኜ ነበር መሳራ የነበረውና ሌሊቱን ሙሉ ነበር ቁጭ ብዬ የማድረው። ሌሊቱን ሙሉ ማለት ነው ስሰራ። ክሮቹ የሚያወጡት የገንዘብ ዋጋ አንገታችሁን ደፍታችሁ እንዲህ ብላችሁ ነው የምትሰሩት ረጅም ሰዓት። ያ ሁሉ ነገርና ስሸጥ ሰው እንዲለብስ አባብዬ በዛ ጊዜ ደግሞ እንደዚህ አይነት የጥልፍ ስራዎች የኪሮሽ የእጅ ስራዎች ብዙ ተፈላጊነት አልነበራቸውም እና በጣም ሰው ተለማምጬ ነው መሸጥ የነበረው የሰራውት ነገርና ልፋቱና ገንዘቡ የማይመጣጠንም እንደገና ገበያውን ለማግኘት የነበረው ትግል ብዙ ነበር። ኪሮሽ ስራ እወደዋለሁ ግን በጣም ድካሙና ገንዘቡ ስለማይመጣጠን ትንሽ ቆይቼ ብዙ ሳልሰራበት የተውኩት ሌላኛው ተወሰነ ያገኘሁት ብዙም ደግሞ የተጎዳውበት ራሴን የጎዳውበት ሌላኛው ስራ ዘርፍ ነው ማለት ነው። እናንተ ከነዚህ ሁሉ እስከመነግራችሁ ውስጥ ራሳችሁን ፈልጋችሁ እንድታገኙ ከረዳችሁ ብዬ ነው እያንዳንዱን እየዘረዘርኩ ለኔ ተቀመኝንና የጎዳኝን ነገር እየነገርኳችሁ ያለውት ማለት ነው። ሌላው እንደ ካሜራ በርግጥ ዝም ብዬ ልክ እንደ ቪዲዮ ኤዲቲንግ ነው። ካሜራ አነሳስ የሆኑ ሴቲንጎች ማስተካከል ምናምን ነው የተማርኩት ራሴን ያስተማርኩት ማለት ነው። ከዛ በማንኛውም ኢቨንቶች ላይ ቆንጆ እይታ ያላቸውንና ቆንጆ ምስልን እይታ አይንን ያዝ የሚያደርጉ ምስሎችን በከፊልም ቢሆን እንግዲህ አነሳለሁ። ያው ፕሮፌሽናል ካሜራማን አይደለሁም ግን ቆንጆ ፎቶዎችን በበቂ ሁኔታ የማንሳት ልምዱ አለኝ። ግን ያው ተቀጥሬ ስላልሰራውበት አስፈላጊ ሲሆን ብቻ አነሳለሁ። በካሜራ ብቻ ሳይሆን በጥሩ ስልኮች ራሱ ቆንጆ ፎቶዎችን በተገኘው አጋጣሚ ሁሉ አነሳለሁ ማለት ነው። ያው ካሜራ ስለምወደው ነው የምሰራው። ተቀጥሬ ገንዘብ ያገኘውበት ነገር ግን አይደለም። አሁንም ግን ራሴን ቪዲዮ ስቀርጽ ፎቶ ሳነሳ ሌሎች ሰዎች ፎቶ ሳነሳ በጣም የምጠቀምበት ሰውንም የምጠቀምበት ሌላው አንደኛው የስራ ዘርፌ ነው ወይም ደግሞ ስኪሌ ነው ልምዴ ነው ማለት ነው። ሌላው ከዚህ በፊት ከሰራኋቸው ስራዎች ውስጥ ታይፒንግ ሰርቻለሁ። ፍሪላንስ ሲባል ሰምታችኋል። ታይፒንግ ሰርቻለሁ። ለሊቱን ሙሉ 3 ቀን 4 ቀን አድሬ እስካም ተደርጌ አውቃለሁ። ታይፕ ሳደርግ ማለት ነው። ታይፕ አድርጌ ጨርሼ መጨረሻ ላይ እንዲህ ካላስገባሽ ብሩ ደሞዝሽ አይገባ ምናምን በሚል ከሀገር ውጭ የነበሩ ድርጅቶች ያው ስካመሮች ታውቃላችሁ፣ በተለይ ፍሪላንስ ላይ የምትሰሩ ሰዎች ታውቃላችሁ። በጣም 3 ቀን 4 ቀን ቁጭ ብዬ የጻፍኩትን ታይፕ ያደረኩትን ዶክመንት ከወሰዱ በኋላ ክፍያ ከለከሉኝ ማለት ነው። በእርግጥም ያው ፍሪላንስ እንደሚፈቅደው ህግ ከፍሪላንስ ዌብሳይት ወይም አፕሊኬሽኑ ውጪ ነበር ስራውን የተቀበልኩት። እዛ ላይ ነበር የተቀበልኩት፣ ግን ኮሙኒኬሽናችን የቀጠለው ከፍሪላንስ ዌብሳይት ውጪ ስለነበረ ፍሪላንስ ኃላፊነቱን አይወስድልንምና ያንን በዛ ጥፋት ምክንያት እስካም ተደረኩኝ ማለት ነው። ሰዎቹ በእርግጥ ስራውን በትክክል ፈልገውትም ሊሆን ይችላል ላይሆንም ይችላል አላውቅም። ግን ዞሮ ክፍያው እጄ ላይ አልገባም። ግን ዩኒቨርሲቲ ሆኜ ግን ታይፕ በማድረግ አሳይመንቶችን፣ ጽሁፎችን፣ ፔፐሮችን በጣም ታይፕ በማድረግ በአንድ ገጽ ወይም በአንድ ወረቀት በፊደል ብዛት ምናምን በጣም ብዙ ሰርቼበታለሁ። በጊዜው ራሴን በጣም ደገፌበታለሁ። ታይፒንግ ማለት ነው የምትለዋች ስራ ማለት ነው። ቀላል እንዳትመስላችሁ። በነገራችን ላይ የስራ እድል ብዙም አሁን ላይ ላይኖራት ይችላል እንጂ ካገኛችሁ በጣም ሌላ መመክራችሁ ስራ ነው። ከታይፒንግ ስራው እንግዲህ ብዙ ሳርቅ ሌላ መነግራችሁ ነገር ትራንስሌሽን ሰርቻለሁ። ትራንስሌሽን ማለት ይሄ ትርጉም ስራ ማለት ነው። ያው እንደምታውቁት እንግሊዘኛ ነው። ከእንግሊዘኛ ወደ አማርኛ፣ ከአማርኛ ወደ እንግሊዘኛ የትርጉም ስራዎች በጽሁፍም በቃልም ሰርቻለሁ። በእርግጥ ትራንስሌሽን ሳይሆን ኢንተርፕሪቴሽን ነው የሚባለው በቃል ሲሆን፣ ስፔሻሊ ሰዎቹ ያወሩ እናንተ ከስር ቶሎ የምትተረጉሙበት ሲሆን ትራንስሌሽን ሳይሆን ኢንተርፕሪቴሽን ነው የሚባለው። እሱን ስራ ሰርቻለሁ። እስከ ቅርብ ጊዜ ድረስ ሰርቻለሁ። በጣም ቅርብ ጊዜ በዚህ አመት ማለት ነው ሰርቻለሁ። በጣም ጥሩ ገንዘብ ያለው ስራ ነው። ከምታስቡት በላይ ጥሩ ገንዘብ ያለው ስራ ነው። ማስተርጎምም ይሄ ቃል በቃል መተርጎም ወይም ኢንተርፕሪቴሽን የሚባለው የጽሁፍ ትርጉምም የቃል ትርጉምም ትራንስሌሽንም ኢንተርፕሪቴሽንም በጣም ከምታስቡት በላይ ትልቅ ክፍያ ያለው የስራ ዘርፍ ነው። ስለዚህ ቋንቋ ላይ ራሳችሁን እንግሊዘኛ ብቻ ላይሆን ይችላል፣ ፈረንሳይኛ፣ ቻይንኛ፣ ኮሪያኛ whatever it is ምንም በሉት በጣም ተፈላጊነት ያለውን ቋንቋ ቼክ አድርጉና አሁን ላይ እንግሊዘኛ ብዙ የሚተረጉሙ ሰዎች ስላሉ ሜቢ ፍሬንች፣ ቻይንኛ ምናምን እንደዚህ ራሳችሁን አስተምሩና አሰልጥኑና በጣም ከፍተኛ ገንዘብ እኔ እስከዛሬ ከሰራኋቸው ስራዎች ውስጥ ከፍተኛ ገንዘብ ያገኘሁበት
የትራንስሌሽን እና ኢንተርፕሪቴሽን ስራ ነው። የጽሁፍ መተርጎምና የቃል ንግግሮችን መተርጎም ማለት ነው። ስለዚህ በአንደኝነት ደረጃ መመክራችሁ እሱን ስራ ነው ማለት ነው። ሌላው ቮይስ ኦቨር ነው። ቮይስ ኦቨር እና ናሬሽን ትረካ ማለት ነው። እና ቮይስ ኦቨር ስራዎች ደግሞ ያው ቆንጆ ድምጽ ያላችሁ ሰዎች አማርኛም እንግሊዘኛም ማንኛውም አይነት ስራ እንደዚህ የሚወጣበት ዌብሳይት ላይ ቴሌግራም ግሩፖች ቻናሎች አሉ። እነሱ ላይ የተከታተላችሁ አሪፍ ድምጽ ካላችሁ ቶሎ መወዳደር ይኖርባችኋል። ለምሳሌ 100 ስራ ወጥቶ 100ም ላይ አፕላይ ብታረጉ 90ው ሪጀክት ቢያረጋችሁ 10ሩ ተቀብሏችሁ ከተቀበሏችሁ በኋላ እንደገና ቼክ አድርጓችሁ ምናምን ከሁለቱ ከሶስቱ ጋር ልትቀጥሩ ትችላላችሁ። ስለዚህ በየጊዜው ሲወጣ ቼክ አድርጉ። አንድ ነገር ላይ ብቻ ስታካት አድርጉ። እኔም በግሌ ናሬሽን እና ትረካና ቮይስ ኦቨር ሰርቻለሁ ከዚህ በፊት። ያን ያህል አይደለም ክፍያው፣ ግን ቢሆንም ጥሩ ነበር። በሰዓቱ ስራውን ባገኘሁበት ሰዓት ጊዜ ሁሉ በጣም ገንዘብ በሚያስፈልገኝ ሰዓት ቶሎ ከስር ሰርቼባቸዋለሁ። አንዳንድ ዩቲዩብ ቻናሎችና አንዳንድ ዶክመንተሪዎች ላይ ድምጼን ካገኛችሁ እንግዲህ በዚህ አጋጣሚ ሰርጃለሁ ለማለት ነው። አንዳንዱን እዚህ ቪዲዮ ላይ ለማስገባት እሞክራለሁ። Sustainability requires solutions that function beyond the project timeline. ማድሰን ኮሌጅ የምትገባበት የመጀመሪያ ቀን ነው። ማስረጃ ሊገኝለት አልቻለም። ነገር ግን በእርግጥም መስራት አቆመው ነበር። ዴቪም ከዚህ በኋላ ዊልቸር ላይ ለመቀመጥ ተገደደች። ይሄኛውም ጥሩ የገቢ ምንጭ ያለው የስራ ዘርፍ ነው ማለት ነው። ታዲያ አደራ የኔን ስራ እንዳትቀሙኝ። ይሄንን ሁሉ ሚስጥር እየነገርኳችሁ እኔ ስራ እንዳታሳጡኝ። ለዚህ ሁለታይ ደግሞ ላይክ እና ሰብስክራይብ ማድረግ ግዴታችሁ ነው። እሺ ወደ ቪዲዮ እንመለስ። ከዛ ውጪ እንግዲህ መለስ ብዬ ኋላ ስንመለስ ከዚህ በፊት ጸጉር ቤት እንደነበረ ይነግራችኋለሁ። ከአንድም ሁለት ጊዜ ከፍቼ የተውኩት ስራ ነው። የጸጉር ቤት ስራ ላይም ብታምኑ ባታምኑም ሹሩባ ሞክራለሁ ነው ማለት። ያን ያህል በጣም ስታይሊስት አይደለሁም፣ ግን ሞክራለሁ። ከዛ ደግሞ ኖርማል ስራዎችን ይሄ ዘመናዊ የሚባሉትን የሜካፕ እና የጥፍር ስራ ምናምን በጣም ብዙ አልገፋውበትም እንጂ ኖርማል የጸጉር ስራዎችን በሰዓቱ ራሴን ነበር ያስለመድኩት። ብታምኑም ባታምኑም ራሴን ነበር ያስለመድኩትና የግድ ደግሞ እውቅና እንዲኖረው ጸጉር ቤቱ በትክክል ተምሮ እዛ ላይ የሰለጠነ ሰው እውቅና ያለው ሰው ነበር አስገብቼ የምሰራ የነበረው። ምክንያቱም ያው እንደምታውቁት የንግድ ፍቃድ ምናምን ነገር ስለማይፈቀድ ማለት ነው። ግን እኔ በራሴ ተምሮ ሰልጥኖ ከመጣው ሰው እኩል ነበር ቆሜ የምሰራው። ሰዎች ከዛ ሰው እኩል ነበር እኔን እንድሰራቸው ይፈልጉ የነበረውና ስታይል እንዳረጋቸው ይፈልጉ የነበረውና በጣም ክሬቲቭም ነበርኩኝ እዛ ላይ። ግን እዛ ላይ ችግሩ ምንድነው ረጅም ሰዓት የመቆም የኩላሊት። ከዚህ በፊት ሜቢ ነገራችሁ ከነበረ ስፖርተኛ ነበርኩኝ። ስፖርተኛ ስላችሁ የሴቶች እግር ኳስ ቡድን ለትምህርት ቤት ተጫውቻለሁ። ከዚህ በፊት ሯጭ ነበርኩኝ፣ ለትምህርት ቤት ሮጫለሁና በነዛ ነገሮች ምክንያት ኩላሊቴ በፊት ላይ በጣም እንትን ነበርኩኝና ረጅም ሰዓት መቆም ረጅም መንገድ መሄድ ምናምን ያን ያህል እንደበፊቱ ሱፐር አክቲቭ አይደለሁምና በዛ ሰዓት ጸጉር ቤት በመሰራ ሰዓት በዛ ነገር ምክንያት ረጅም ሰዓት መቆም ምናምን እጄ ረጅም ሰዓት እንትን ይዞ ፔስትራ ይዞ ካውያ ይዞ ምናምን ካስክ መጥቅለሉ ምናምን እሳት በነካውበት እጄ እንግዲህ ፔስትራ ስለበልብ በነበርኩበት እጄ እንግዲህ ተመልሼ ደግሞ አጠባ ገባለው ቢጎዲ ነካለስ ተቀላለው እና እዚህ ሙያ ላይ ያላችሁ ሰዎች መቼም ተረድታላችሁ። እሳት ለብልባችሁ ቆይቶ ወዲያው ውሃ ውስጥ ገብታችሁ እንደገና ቢጎዲ መጠቅለል ያንን ጉጠት ያለውን ነገር መጠቅለል በጣም ነው የሚያሳመመው ይሄን መዳፈንና እንደገና ተመልሼ ደግሞ ወደ እሳት ገባ ነበር በተለይ ሰው በሚበዛ ሰዓትና እሱ ነገር እጄንም ወገቤንም እንደዚህ ኩላሊቴን ያመመኝ መቆም እየደከመኝ ሲመጣ ተውኩት። ግን በትክክልም ጥሩ ክፍያም ታገኙበት በተለይ በዚህ ጊዜ በጣም የውበት ነገር በጣም ተፈላጊ በሆነበት በዚህ ጊዜ በጣም የምትሰሩበት ትልቁ ያልተነቃበት ሙያ ነው ማለት ነው። ስለዚህ የጸጉር ሙያ፣ የጥፍር ሙያ፣ የሜካፕ ሙያ በጣም ሀሪፍ ሌላ የሚያበላ ነገር ነው። ይሄንን በነገራችን ላይ ለሴቶች ብቻ አይደለም ለወንዶችም የሚሆን ስራ ነው። የጸጉር ስታይልን በሉት ሜካፕን በሉት ማለት ነው። ስፔሻሊ ጥፍር ሜቢ ጥፍር ለወንዶች አይሆንም ብላችሁ ልታስቡ ትችላላችሁ። አይ ዶንት ኖ እኔ ፐርሰናሊ ይሆናልም አይሆንም ብዬ ማለት አሁን ላይ አልችልም። ግን በጾታ ያን ያህል የሚገደብ የስራ ዘርፍ ወይም የሙያ ዘርፍ አይደለም ማለት ነው። ሌላ ወደ ቀጣዩ ስናልፍ ከዚህ በፊት ነግራችሁ ከነበረ እንግዲህ ያው ሌላ ኖርማሊ መቀጠር ላይ ቅጥር በደሞዝም እንትን ብያለሁ። አስተማሪነት ተቀጥሬ ሰርቼ አውቃለሁ። በቢዝነስ ዴቨሎፕመንት ማናጀርነት ተቀጥሬ ሰርቼ አውቃለሁ። ላይክ ሴልስ ማናጀር እንደማለት ነው። ያው ፕላን ታደርጋላችሁ ብዙ ነገር በሴልስ ዙሪያ ያለውን ነገርና ሁለቱም ላይ ኃላፊነቴን በትክክል ተወጥቻለሁ። ጥሩ ባይባልም ደሞዝ አላቸው። ግን ከምንም ይሄ ሙያ ነክ ነገር ቀልጠፍ ብሎ የሆነ ነገር ለምዶ የሆነ ነገር አሻሽጦ የሆነ ነገር ገልብጦ ምናምን መስራት ለማይችሉ ይሄ ቅልጥፍ ማለት ለማይችሉ ሰዎች ግን እንደዚህ አይነት አማራጮች የሴልስ አማራጮች የአስተማሪነት አማራጮች ጥሩ ናቸው። እድላችሁ ሞክሩ። ወይ እንደዚህ ይሆናል እንዴ ምናምን ብላችሁ አትቀመጡ፣ ሞክሩ እድላችሁን። በተለይ ዲግሪ ያላችሁ ሰዎች በጣም ይሄንን መሞከር ይኖርባችኋል። ዲግሪ ብቻ ሳይሆን ይሄ ቀልጠፍ ያለ ሙያ ነገር ቶሎ ሀስል ነገር ምናምን ለመስራት ይሄ ብዙ ማትገፋፉ ሰዎች ለጊዜው እንደዚህ አይነት አማራጭ በጣም ይጠቅማችኋል ብዬ አስባለሁ። ይሄ ሎንግ ተርም ሳይሆን
ለጊዜው ውስጣችሁ የሚያስደስታችሁ ነገር እስክታገኙ ሜቢ ምን ይታወቃል እዛ ቅጥር ቦታ ላይ ጥሩ አይምሮ ጥሩ ኤፊሺየንሲ ያለው ስራር ወይም ደግሞ ስራ አሰጣጥ ሊኖራችሁ ይችላል እዛ ድርጅት ላይ ስለዚህ በዛው ጥሩ ደረጃ ላይ ልትደርሱም ትችላላችሁ so give it a try why not የግድ መሞከር ይኖርባችኋል ማለት ነው እንደዚህ አይነት ሰዎች ይሄንን ሳነሳላችሁ እኔ አሁን ላይም በቋንቋ ወይም በእንግሊዘኛ እያስተማርኩ ወይም ደግሞ ማስተማር ሳይሆን ቲቶር እያደረኩ ነው ያለው ቲቶር ማለት ያው በግል ማገዝ ማለት ነው ማስጠናት እንደዛ አደርጋለሁ አልፎ አልፎም በግሩፕ አስጠናለሁ ቤቴ ነው እንግዲህ ቁጭ ብዬ በኦንላይን ነው ማስተምረው እንግዲህ አስቡት በእንግሊዘኛ ምክንያት ቤታችሁ ቁጭ ብላችሁ የትም ዓለም ክፍል ላይ ያለን ሰው የሚቸገርበትን ነገር ማስረዳት ማስጠናት መቻል ማለት ፐርሰናሊ ሰው ማገዝ መቻል ማለት ከብሩ የበለጠ ራሱ ሳቲስፋክሽኑ በጣም ደስ የሚል ነገር ነው ሰው ተለውጦ ቴንክ ዩ ሲላችሁ መስማት ራሱ በጣም ደስ የሚል ነገር ነውና በእናንተ ምክንያት የሆነ ቫልዩ አድ ሲደረግ የሆነ ሰው ህይወት ላይ በጣም ደስ የሚል እርካታ የሚሰጥ ነገር ነው ከገንዘቡ የበለጠና ገንዘቡን ብትሉ ይሄን ያህል ትንሽ የሚባል ገንዘብ አይደለም ጥሩ ገንዘብ ይገኝበታል በተለይ እንዳቀማችሁ ሰዎችን መለወጥ እንደቻላችሁበት ፍጥነትና እንደቻላችሁበት ኢፈርት በተለይ ይሄ እንትናችሁን ዕውቀታችሁንና ጥበባችሁን የምትጠቀሙበትን ያህል ሰዎች ለመለወጥ የምትሄዱበት ርቀት ያህል በዛው ልክ ገንዘባችሁ የምታገኙትም ነገር ዋጋችሁን ከፍ ያለ ነው የሚሄደው ሶ ይሄኛውም ሌላ ጥሩ ገንዘብ የሚገኝበት የስራ ዘርፍ ነው ማለት ነው አሁን ይሄኔ በእንግሊዘኛ ነው ነገርኳችሁ እኔ በእንትን በመለው በፊት ግን አስተማሪነት መሰራ ጊዜ እንግሊዘኛ ብቻ አይደለም ሙሉ ትምህርት ለኤሌመንተሪ ተማሪዎች ለሃይስኩል ተማሪዎች ጥናት ማስጠናት በጣም ጥሩ ገንዘብ ነው ያለው ደሞዛችሁ ነው ላስከማታስታውሱ ድረስ ጥሩ ገንዘብ ነው ያለው እኔ በዛ ሰዓት በጣም በተለይ ኮሮና ከመግባቱ በፊት በጣም ነበረ ሀሪፍ ገቢ የነበረኝ በጣም ብዙ ነገር ቤቴ ውስጥ አስተካክዬበታለሁ ብዙ ሌክቸሪ ነገር ኖሬበታለሁ በሰዓቱ ማለት ነውና ከዛ በኋላም ከዛ ሲስተም ስለወጣሁኝ ነው እንጂ በቀጥልበት በጣም ብዙ ደረጃ እደርስበት እንደነበር ምንም ጥርጥር የለውም ከዛ ወዲህ ከዚህ በፊት እንግዲህ የሰራሁት ቪዲዮ ላይ ቼክ ማድረግ ትችላላችሁ እንዴት ከዛ ወደዛ ፍሎ እንዳደረኩ ወደ ሌላ ነገሮች እንዴት እንደተሸጋገርኩ ያው ዝርዝሩን አሁን እዚህኛው ቪዲዮ ላይ አልገባም ቼክ ማድረግ ትችላላችሁ እዛኛው ቪዲዮ ላይ ሶ አሁን ቢሆን በአስተማሪነት ላይ ያላችሁ ሰዎች በጣም ቲቶር ለማግኘት ሞክሩ አስጠናለው ምናምን ሳይሆን በቃ ሪሊ ያላችሁን አቅም አሳዩ ለሰው የሆነ ሰው በጣም በቅናሽ አስጠኑ በጣም በርካሽ ዋጋ ኦልሞስት ያንንም እንኳን ካጣችሁ በነፃ አስጠኑ አይጎዳችሁም ለጊዜው እናንተ ለሰው የምታሳዩትን ለውጥ አይቶ እንትና የምትባልኮ ልጅኮ እንደዚህኮ ልጄ እንደዚህ አስጠንታልኝ ልጄ እንዲተሻሻለ ብሎ አንድ ወላጅ ስለናንተ ቴስቲሞኒያል ወይም ደግሞ ምስክርነቱን ሲሰጥ ሌላም ሰው በጥሩ ዋጋ ከተሻለ ከፍሏችሁ ሊወስዳችሁ ሊያሰራችሁ ይፈልጋል ምክንያቱም አሳይታችኋል እና እድሉን ተከፍሏችሁ ባታገኙም በቀናሽ ዋጋ ከተቻለ በነፃ ራሱ ለትንሽ ጊዜ ሞክሩት ግድ ይላችሁም ለምን ሰው ውጤት ይፈልጋል ውጤት ካየ ወዲያው ነው ሰው የሚረባረበው የእናንተን አገልግሎት የእናንተን ጥቅም ለማግኘት ማለት ነው ስለዚህ ቁጭ ብላችሁ አላገኘውም ብላችሁ አትቀመጡ ትንሽ ብር ነው የሚጠይቁት ብላችሁ አትቀመጡ ለጊዜው ከምንም ትንሽ ነገር ይሻላል ከትንሽ ነገርም እንኳን ብታጡ ለጊዜው በምንም ስሩና ለራሳችሁ መሰረት የሆነን ስማችሁን ወይም ዝናችሁን የሚገነባ ነገር ስሩ ማለት ነው በዚሁ አጋጣሚ ዞር ያላችሁ በአካል ብቻ አይደለም ኦንላይን ቲክቶክ ላይ ፌስቡክ ላይ ዩቲዩብ ላይ ሞክሩ የምታቆቱን ማስጠናት ነገር ስሩ ቪዲዮ ስሩ ፊታችሁ እንዲታይ ማትፈልጉ ከሆነ ደብተር ላይ እንደዚህ አስደግፋችሁ እየጻፋችሁ ምናምን አሳዩ ቪዲዮ ቅረጹ ከዛ ሰው የእናንተን አቅም ሲያይ ነው እናንተ ላይ ገንዘብ ከፍሎ ኢንቨስት አድርጎ ለውጥ ማግኘት ከናንተ የምትሰጡትን ለውጥ ለመቀበል ዝግጁ የሚሆነው ማለት ነው ስለዚህ ሁሉም ነገር በእጃችሁ ነው ያለው አትብዘዙ አትቀመጡ ምለው ሁሉ ጊዜ ለዚህ ነው እንግዲህ አንድ ወደ ኋላ መለስ ብዬ የማነሳላችሁ ደግሞ ሌላ ነገር ቢኖር እንደ ነጋዴም ነበርኩ ያለማለው ብዙ ጊዜያትን አልቆየውበትም ብዙ አልሰራውበትም እንደ ጎንዮሽ ስራ ነበር የነበረው ለኔ ዩኒቨርሲቲ ተማሪ ሆኜ ሳልጨርስ ዱባይ ሄጄ ምናምን ቼክ ለማድረግ እንደዚህ ንግዱ እንዴት እንደሚሰራ ምናምን ለማወቅ ከዛ ለመሞከር ለመጀመር እንደዚህ ሞክሬ ነበርና እዛ ሄጄ ደግሞ የሆንኩትን ብዙ እንትን ያልኳቸው የገጠመኞች አሉ በጣም በሌላ ቪዲዮ በአንድ ቪዲዮ ሰራላችኋለሁ በጣም በቃ የመጨረሻ ማለት ነው ፈን ስቶሪ ክሬዚ ስቶሪ ነው የነበረው እዛ ሄጄ ብቻዬን ሄድኩት ሴት ነኝ ወጣት ልጅ ነኝ በሰዓቱ ደግሞ በጣም ልጅ ነኝ በድፍረት ያደረኳቸው ነገሮች የተሳሳትኳቸው ነገሮች ለጥቂት በቃ ፈጣሪ እግዚአብሔር አወጣኝ የምላቸው ብዙ አጋጣሚዎች የነበሩበት ብዙ ሰው ያስተምራል ብዬ ማስበው ነው በሌላ ቪዲዮሱ ሙሉ ሰራላችኋለሁ ግን እንደዛም እንትን ብዬ ነበርና በዛ ሰዓት በጣም ልጅ መሆኔ ለውሳኔ መቸኮሌ ምናምን ትግስት ስለሌለኝ ምናምን ይሄ ነገር ጎርቶኝ ነበር
ነበር እሱም በሌላ ቪዲዮ ሰራላችኋለሁ እና እንደዚህ አይነት ነገርም ከአየር ላይ ነገርም ብትሰሩ ጥሩ ነው መግዛት መሸጥ የትንንሽ ነገር ራሳችሁን አሳድጋችሁ በሱቅ ደረጃ በፋብሪካ ደረጃ ምናምን የምታድጉበት ነገር ከዛ በኋላ ቀስ ብሎ ይመጣል አሁን ላይ ብዙ ገንዘብ አላገኘው መነሻ አላገኘው እያላችሁ የሆነ ነገር ለመሸጥ ለመግዛት እንደዚህ ለመለወጥ ለማሻሻጥ ምናምን እያሰባችሁ ቁጭ ብላችሁ ተግዛችሁ አትቀመጡ ቁጭ ያለ ሰው ይበሰብሳል ቁጭ ያለ ነገር ይበሰብሳል እንጂ ምንም ጥቅም አያገኝም ብድግ በሉ አንድ እርምጃ ተራመዱ ያላችሁን ነገር ተጠቀሙ ያላችሁን የማይጎዳችሁን ነገር ሽጣችሁ ጀምሩ ግን ሪስክ ወስዳችሁ ነው ሪስክ ስትወስዱ ግን ለምሳሌ እኔ ቀድም እንደነገርኳችሁ በትግስት ማጣት የሆነ ነገር በችኮላ በመወሰን ምናምን መሆን የለበትም ሪስኮቹን አናላይዝ ማድረግ አለባችሁ አናላይዝ ማድረግ ማለት ምን ሊመጣብኝ ይችላል ይሄንን ነገር በከስር እንዴት ልጎዳ እችላለሁ ስለዚህ ብላችሁ ባካፕ የሚያደርግ ነገር ብታጡ የሚደግፋችሁ ነገር አዘጋጅታችሁ መሆን መቻል አለበት ቢያንስ እንዳታጡ የሚያደርጋችሁን የመጨረሻ የጥንቃቄ እርምጃ መራመድ አለባችሁ ዝም ብላችሁም ደግሞ ደፋር ነው ብላችሁ ብድግ ብላችሁ ስለገባችሁ ንግድ ቀላል ነገር አይደለም በቀላሉ የምትወጡት ነገር አይደለም ማለት ነው እንግዲህ ይሄንን ሁሉ ነገር ካልኳችሁ ዋናው ነጥብ እንግዲህ እዚህ ጋር መያዝ ያለባችሁ ይሄንን ሁሉ ነገር ነገርኳችሁ ያገኛችሁት ነገር ላይ ዘው ይያላችሁ አትግቡ አንደኛ ፍላጎቴ ነው ወይ እኔ ደስ የሚለኝ ነገር ነው ወይ ሳደርገው ብላችሁ ራሳችሁን ፈትሹ ከነዚህ ለምሳሌ ከተቀስኳቸውም ካልተቀስኳቸውም ብዙ የሥራ አይነቶች ቼክ አድርጉ ራሳችሁን ሳደርገው ደስ ይለኛል ወይ ፓሽኔ ነው ወይ ብላችሁ ራሳችሁን ቼክ አድርጉ ከዛ ቀጥሎ ደግሞ ከፓሽን ቀጥሎ ደግሞ ባንገብጋቢነት አሁን ላይ ገበያው ምን ይፈልጋል ዘርፉ ምን ይፈልጋል ሀገሪቷ ምን ትፈልጋለች አካባቢ ምን ጎድሏል አካባቢ ምን ያስፈልጋል ለአካባቢ ምን ባበረከት እኔም ገንዘብ ማግኘት እችላለሁ ብላችሁ ያንን የገበያ ክፍተት ቼክ አድርጉ ሁሉ ጊዜም ገበያ ሲላችሁ ምሽጥ ብቻ ነገር አይደለም ሶሻል ሚዲያው ላይ ሊሆን ይችላል ምሽጥ ሐሳብ ሊሆን ይችላል ምሽጥ ዘዴ ሊሆን ይችላል ምክር ሊሆን ይችላል ስለዚህ ዙሪያችሁን ቼክ አድርጉ አንደኛ ፓሽናችሁን ቼክ አድርጉ የምር የምፈልገው ነገር ምንድነው ብላችሁ ከዛ ደግሞ ከምትፈልጉት ነገር በላይ ደግሞ ባንገብጋቢነት አሁን በዚህ ሰዓት ክፍተት ያለው ነገር የት ጋር ነው ብላችሁ ቼክ አድርጋችሁ እዛ ላይ ዕውቀታችሁን ገንዘባችሁን ጊዜያችሁን ተኩራታችሁን ሞራላችሁን ጭምር ኢንቨስት ለማድረግ ሞክሩ ማለት ነው እንደ ቀድም እንደነገርኳችሁ ሪስካችሁን በተቻለ መጠን በመቀነስ ማለት ነው ይሄን ነገር ስናገር እንግዲህ አሁን የምናገረው ነገር ስናገር እንግዲህ ብዙዎቻችሁ በጣም ልትቀየሙኝ ትችላላችሁ አም ሶሪ ምንም ማድረግ አልችልም ይሄ የግል እይታዬ ነው ኢትዮጵያ ውስጥ ብቻ አይደለም አፍሪካ ውስጥ ብቻ አይደለም በመላ ዓለም ላይ በብዙ ሀገራት የኑሮ ውድነት ጣሪያ ነክቶ ካለፈ ቆይቷል በተለይ ከቅርብ ጊዜያት ወዲህ ጎግል ላይ ቼክ ማድረግ የምትችሉት ዳታ ነው ማውራው ከቅርብ ጊዜያት ወዲህ ባደጉት ሀገራት ላይ ሳይቀር የሥራ አጥ ቁጥር እየጨመረ ጎዳና ላይ የሚወጡ ሰዎች የሚበሉ ምግብ ያጡ ሰዎች በጣም እየጨመረ የሀገር ኢኮኖሚ ጨምሯል ምናምን ቢባልም ፐርሰናሊ ግን ሰው የሚበላውን የሚያጣበት ምናምን ሁኔታ በጣም የተማገር ብዙ ሀገር ላይ አለ እማታምኑበት ሀገር ላይ አሜሪካ ላይ ሰዎች ይቸገራሉ ይራባሉ ጎዳና ይወጣሉ ቤት ኪራይ መክፈል ያቅታቸዋል አውሮፓ ላይም እንደዛው አፍሪካ የተማኛው ሀገር እንደዛው ኢትዮጵያን ጨምሮ ማለት ነው ስለዚህ ኢትዮጵያ ውስጥ ብቻ የመጣ ማአት ነገር እንደሆነ እያሰባችሁ ያወራችሁ ራሳችሁን አታታሉ አትሸውዱ ራሳችሁን እርግጥ ነው ኢትዮጵያ ድንገት ነው ከቅርብ ጊዜ ወዲህ ነው እንደዚህ አይነት ነገር እያየች ያለችው ከዚህ በፊት እንደዚህ አይነት ነገር እያየን አልነበረም ወይ አዎ ግን በትንሹ ነበር እያየን የነበረው አሁን ግን ብሷል ለምን ዓለም ላይ በአጠቃላይ ሲስተሙ አንድ ላይ ነው ሙቭ የሚያደርገው አንድ ላይ ነው የሚቀየረው አንድ ላይ ነው የሚሻሻለው ስለዚህ ጊዜው ዘመኑ የሚፈልገውን ቅልጥፍና ዘመኑ የሚፈልገውን አካሄድ እያያችሁ ራሳችሁን ከዘመኑ ጋር አፕዴት እያደረጋችሁ ሂዱ እንጂ ድሮ ነበረ ኑሮ ድሮ ነበር የሚሻለው ዋጋው ድሮ ነበር ጥሩ ስራ ድሮ ነበር የሚገኘው ትምርት ድሮ ቀረ ምናምን ማለት እናንተን ራሱኑ ነው እየጎተታችሁ እየገደላችሁ የሚሄደው ምንም አይጠቅማችሁም ስላማረራችሁ ለጊዜው እርካታ ይሰማችኋል ደስታ ይሰማችኋል በቃ ምክንያት ሰጣችሁት ወደ ኋላ ለመቅረታችሁ ምክንያት ስለሰጣችሁት ለራሳችሁ ኮምፈርት ይሰማችኋል በጊዜው ግን እናንተን ሆነ ስታማሩ ለሚሰማችሁ ሰው ምንም ጥቅም የለውም ከዚህ ልቅ ብልጥ ሆናችሁ ከማማረር ይልቅ ጊዜያችሁን ማሰብ ላይ ማስተዋል ላይ የትጋ ልሂድ የትጋ ልስራ የትጋ ልሩጥ ይሄንን ኑሮ ውድነት በመን በኩል ልለፈው ብላችሁ ብልጥ ነው መሆን ያለባችሁ እንጂ ከህዝብ እኩል የምታማርሩ ከሆነ ከህዝብ እኩል እንግዲህ እየወደቃችሁና እየተራባችሁ ነው የምትሄዱት ማለት ነው እንደ መንግስት የሆነ ያክል ነገር መፍትሄ ሊሰጥ ይችላል ግን ያን ያህል አጥጋቢ ነገር አይደለም ዘመኑ እንደዛ አይደለም በማስ ይሄ በህዝብ ደረጃ የሚደገፍ ነገር ብዙ አስደሳችና አጥጋቢ ነገር የለም ማለት ነው ስለዚህ የግድ ራሳችሁን በማስመለጥ ሰርቫይቫል ሙድ ላይ
መግባት መቻል አለባችሁ ማለት ነው። ራሳችሁን ሰርቫይቭ ለማድረግ መጀመሪያ ያስቡ። ልብላ በቃ ልብላ መጀመሪያ ልጆቼ ይላብላ ቤተሰቤ ይላብላ እህት ወንድሞቼ ይላብላ እኔ ልብላ። የዛሬ የለበሳችሁት ልብስ ነገ ከነጎዲያ ላይቆይ ይችላል፣ ይቀደዳል፣ ያልቃል፣ ይጠባል ወይ ይሰፋል። ስለዚህ ልብስ መቀየር አለብኝ ነገ ብላችሁ ዛሬ ላይ ነው መሮጥ ያለባችሁ። ያንን የምትሮጡትን አካሄድ ነው እንግዲህ እስካሁን ሳወራላችሁ የነበረው ማለት ነው። ሶ ይሄ የኔ የግል ምክሬ ነው። ከጠቀማችሁ ሰዱት፣ ካልጠቀማችሁ አደራ don't shoot me I'm just the messenger ይላሉ ፈረንጆቹ። እኔ ላይ አትውረዱብኝ። እኔ just የተሰማኝን እና ይጠቅማችኋል ብዬ ያሰብኩትን ነገር ነው ያስረዳዋችሁ ያለሁት ማለት ነው። እሺ እንግዲህ የዛሬ ቪዲዮ ጠቅላላ ሐሳብ እንግዲህ ይሄንን ይመስላል። በቀጣይ ቪዲዮ ደግሞ እነዚህንና ሌሎችን ተጨማሪ ስራ ዘርፎችንና የስራ እድሎችን የምታገኙባቸውን ዋና ዋና ዌብሳይቶች፣ ቻናሎች፣ የሶሻል ሚዲያዎች አማራጮችና እንዴት ደግሞ ስራዎቹን እንደምታገኙ ቀጥሎ እንዴት እንደምትቀጥሉ ስትራቴጂዎቻችሁ ምን መሆን እንዳለባቸው ደግሞ በዝርዝር በሌላ ቪዲዮ አዘጋጅላችኋለሁ። ያልገባችሁ እኔን መከራከር ራሱ የምትፈልጉበት ወይ እኔ እንዳስረዳችሁ ተጨማሪ ወይ ይሄ አልገባሽም ይሄ እንዲህ ስለሆነ ነው የምትሉኝ ነገርም ካለ ኮሜንት ሴክሽን ላይ አሳውቁኝ። ሐሳብ ለመቀበል ምንጊዜም ቻናሌ ክፍት ነው፣ ኮሜንት ሴክሽን ክፍት ነው። ለምትወዳቸው ሰዎች ሼር አድርጉላቸው። ምክንያቱም ብዙ ሰው አልነቃም በዚህ ሰዓት። ብዙ ሰው ምሬት ውስጥ ማማረር ውስጥ መነጫነጭ ውስጥ ነው ያለው። የድሮውን ነገር እየናፈቀ ነው ያለው። የድሮ ነገር አይመለስም። በግሌ መመክራችሁ ይሄንን ነው። ከዘመኑ ጋር ራሳችሁን እያዘመናችሁ ራሳችሁን አፕዴት እያደረጋችሁ እያሻሻላችሁ ዘመኑ የሚፈልገውን የሚጠይቀውን ወይም ሪኳየርመንቱን ወይም ደግሞ አስፈላጊ ነገር የሚጠበቅባችሁ ነገር እያስተካከላችሁ ሂዱ እንጂ ከዘመኑ ቀርታችሁ ወደ ኋላ የድሮ ዘመን ላይ ስታክ ማድረግ ወይም ቀጥ ብሎ መቅረት እዛ ዘመን ላይ በትውስታ መቅረት ብዙ የሚጠቅም ነገር አይደለም ልላችሁ ፈልጋለሁ። በተለይ ለወጣቶች ነው ይሄ መልእክት። በጣም አመሰግናለሁ ስለተከታተላችሁ። ላይክ እና ሰብስክራይብ ማድረግ እንዳይረሱ። ብዙ ቆንጆና አስተማሪ ቪዲዮዎችን ከዚህ በኋላ እንድሰራላችሁ ለኔ ሞራል ይሆነኛል፣ ያግዘኛል ማለት ነው። በጣም አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ቻው።